በዛሬ ቪዲዮአችን ካሜራ ሼኪንግ ወይንም ቪዲዮ ሼኪንግን እንዴት እንደምታስተካክሉ ላሳያችሁ። ካሜራ ሼኪንግ በብዙ አይነት መንገድ ይከሰትባችኋል። እጃችሁ ላይ በጣም ብዙ ታይም በመያዝ በመድከም ሊመጣባችሁ ይችላል። ትራይፖድ ባለመጠቀማችሁ ሊመጣ ይችላል፣ ወይንም የልምድ ማነስ ሊያመጣባችሁ ይችላል። ይህንን ነገር በሙሉ ትተውትና በዚህ ቪዲዮ እንዴት ማስተካከል እንዳለባችሁ አሳያችኋለሁ። የቱም ያህል ደቂቃ ሊሆን ይችላል። ይህን ቪዲዮ ካያችሁት ካሜራ ሼኪንጋችሁን ከአንዳንድ ማስተካከል ትችላላችሁ። ለምሳሌ እዚህ ጋር ሼኪንግ ያላችሁን ቪዲዮ ላሳያችሁ። ታያችኋል። እነዚህ ቪዲዮዎች በጣም ሼኪንግ አላቸው። ዙም አድርጌ ላሳያችሁ ሙሉውን። ታያችኋል። በጣም ነው የሚንቀጠቀጠው። ይሄ በኋላ ለውጡን በጣም ታዩታላችሁ። ምንም አይነት ሳያስተዋውቅ ቀይሬ ያሳያችኋለሁ ማለት ነው። እናንተም ልክ እንደዚህ አድርጋችሁ ማስተካከል ትችላላችሁ። ስለዚህ ቪዲዮን አይታችሁታል። ይሄን ቪዲዮ እንዴት ሼኪንግ እንደሆነ ቀይሬው በጣም ልዩነቱን ታዩታላችሁ። ስለዚህ እዚች ጋር ፕሮግራም ሞኒተር ተገቡና እዚች ጋር ፕሮግራም ሞኒተር ላይ የመጀመሪያ ባለ እዚች ጋር እቺን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ወጣይ ትወርዱና እዚች ጋር ኢፌክት ትፈልጋላችሁ። ኢፌክትን ክሊክ አደርጋለሁ። ክሊክ ካደረኩት በኋላ እዚች ጋር ሰርች ባር ላይ ገባና WAR ብዬ ሰርች አደርጋለሁ። ይሄው ይመጣላችሁ። እዚች ጋር ዋርም ስታቢላይዘር ምትላለች። እሱን ድራግ ታደርጉና ቪዲዮአችሁ ላይ ነው ቁጭ የምታደርጉት። ለምሳሌ ይሄ ቪዲዮ ሼኪንግ አለው። ይሄ ቪዲዮ ላይ ድራግ አድርጌ ቁጭ አደርገዋለሁ። ቁጭ ሳደርገው ይታያችኋል። ከአንዳንድ ስታቢላይዝ አደርጋለሁ ማለት ነው። ስታቢላይዝ አድርጎልኛል። አሁንም ይሄኛው ቪዲዮ ሼኪንግ አለው። ይሄኛው ቪዲዮ ሼኪንግ አለው። ለሱም ቁጭ አደርግለታለሁ። ነገር ግን ይሄ የመጀመሪያው እንስራና እናስተካክልና እዚች ጋር እንገባለን። እዚች ጋር ይታያችኋል። እዚች ጋር እንገባና ያስገባና ኢፌክት እዚህ ጋር አስገብቶልኛል። ይታያችኋል። ዋርም ስታቢላይዘር እዚህ ጋር አስገብቶልኛል ማለት ነው። ስለዚህ ስሙዝነሷን ከ50 መምለጥ የለባትም ወይም 20 ማድረግ ትችላላችሁ። ነገር ግን እዚች ጋር ሪዘልቷን እዚች ጋር ስሙዝ ዲሞሽን የምትሏን እሷን ክሊክ ታደርጉና አንደኛው አማራጭ አለ። ሁለተኛ አማራጭን እዚህ ጋር ኖ ሞሽን የሚለውን እሱን ክሊክ ታደርጉታላችሁ። እሱ ላይ ታደርጉታላችሁ። ከዛ በኋላ ጨርሶልኛል ማለት ነው። አሁንም ለዚህኛው ቪዲዮ ይሄኛውን ኢፌክት አስገባለታለሁ። ድራግ አደረግና ቪዲዮ ላይ ቁጭ አደርገዋለሁ። ስታቢላይዝ ያደርግልኛል ራሱ። ታያችኋል። አናላይዝ እያደረገልኝ ነው። ጨርሶልኛል ማለት ነው። አሁንም እዛው ላይ ሄድና ቅድም የገባውበት ላይ እዚች ጋር እቺ ታያችኋል። ስሙዝ ሞሽን የምትለዋል እሷን ክሊክ አደረግና ኖ ሞሽን አደርገዋለሁ። ኖ ሞሽን አደርገዋለሁ። አሁንም ድጋሚ ስታቢላይዘር ይዘና ሶስተኛ ቪዲዮ ላይ ቁጭ አደርገዋለሁ። አናላይዝ ያደርግልኛል ራሱ። ቪዲዮአችሁ በጣም የቆየ ብዙ ደቂቃ ከሆነ አናላይዝ ከሚያደርግ ትንሽ ይቆይባችኋል። ጨርሶልኛል ማለት ነው። አሁንም ሄድና እዛች ጋር ሪዘልት ላይ ገባና እዚች ጋር ሙስሊም ሞሽን ብትሏ ኖ ሞሽን አረጋታለሁ። ስለዚህ አሁን ቪዲዮአችን እንዴት እንደስተካከለ ላሳያችሁ። የመጀመሪያው ሼኪንግን እንዴት እንዳጠፋሁት ላሳያችሁ። ታያችኋል። አሁን ምንም አይነት ሼኪንግ የለውም ማለት ነው። ምንም አይነት ሼኪንግ የለውም ማለት ነው። ሙሉ ለሙሉ አጥፍቶታል ማለት ነው። ከመጀመሪያው ጀምሮ ላሳያችሁ። ታያችኋል። ምንም አይነት ሼኪንግ የለውም ማለት ነው። ጠፍቶልኛል ማለት ነው። የመጀመሪያው ላሳያችሁ። ይኸው እዚህ አጠገቤ ነው ያስቀመጥኩት። ይሄን ቪዲዮ ላሳያችሁ። ታያችኋል እንዴት እንደሚቀጠቀጥ። ይሄን ቪዲዮ ነው ያንን የመሰለ ስሙዝ የመሰለ ኢፌክትን አስገብቼ ያስተካከልኩት ማለት ነው። ታያችኋል። የመጀመሪያው ነው የሆነው። እንደዛ አድርጋችሁ በጣም በቀላሉ ማስተካከል ትችላላችሁ። የብዙ ደቂቃ ቪዲዮ ከሆነ ግን ብዙ ታይም ሊፈጅባችሁ ሲችል ያው እሱን መጠበቅ ትችላላችሁ። ልክ እንደዚህ አድርጋችሁ ግን ማስተካከል ትችላላችሁ። ይህንን ይመስላል ተመልካቾቼ። በቀጣይ አሪፍ 5 አይነት የቪዲዮ ኢፌክቶችን እንዴት ነው የምትጠቀሙት ፕሮፌሽናል የሆነ ቪዲዮ ኢፌክቶችን እለቅላችኋለሁ። ለቻናሌ አዲስ ሆናችሁ ካላችሁ ላይክ፣ ኮሜንት፣ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። አመሰግናለሁ። ባይ ባይ።